ሰላም እንዴት ናችሁ? በዚህ ቪዲዮ እንዲህ አይነት ኤክሴል ዳታ ወይም የተማሪ ውጤት ሮስተር ቢኖረን በቀላሉ እንዴት አድርገን ሰም፣ አቬሬጅ፣ ራንክ፣ ግሬድ ከዚህ ውስጥ ሚኒመም ማክሲመሙን እንዲሁም የተለያዩ ነገሮች እንዴት አድርገን መስራትና ካልኩሌት ማድረግ እንደምንችል በቀላሉ የምናይ ይሆናል። እዚህ ጋር ስም አለን፣ የተማሪዎች ስም አለ። ዘን እዚህ ጋር ደግሞ ተማሪዎች የተማሯቸው ሳብጀክት አይነቶች በቀላሉ ቢኖሩን ይህን ማኑዋሊ በእጃችን ወይም በስልካችን እያንዳንዱን ሰማቸውን አብሬጃቸውን ከምንሰራ ኤክሴል አውቶማቲካሊ እንዴት እንደሚሰራልን እንደምናይ ይሆናል። እዚህ ጋር አስቴር ወርቁ የምትባል ተማሪ እንግሊሽ፣ ማትስ፣ ጀነራል ሳይንስ፣ ስፖርት፣ አይሲቲ በ5 የትምህርት አይነቶች ምን ያህል እንዳመጣች ለማየት እዚህ ጋር ይህንን ለማድረግ 3 አይነት ሜካኒዝም መጠቀም እንችላለን። የመጀመሪያው በቀላሉ በማኑዋሊ እኛ እየጻፍንለት ሰሙን ራሱ አውቶማቲካሊ እንዲሰጠን ማድረግ ነው። ይሄ ኤክሴል ላይ ምንጊዜም ቢሆን ስንጽፍ ወይም ፎርሙላ ታይፕ ስናደርግ የመጀመሪያ ኢኳል ሳይን ከፊት ሁሌም መረሳና መቅረብ ያለበት ነገር ነው። ኢኳል ሳይን ካልን በኋላ የምንሰራ ምንድን ነው? ሰም ዘን ሰም ብለን እንጽፋለን። ይህን ሰም ፋንክሽን ከጻፍን በኋላ ቅንፍ ከፍትና እዚህ ጋር ከየት እስከ የት የአስቴር ወርቁ ከኮለም ቢ እስከ ሮው ስሪ ኮለም ቢ ላይ ነው ያለ የመጀመሪያ ውጤቷ፣ ሮ ደግሞ ስሪ ላይ ያለ ማለት ነው። ዜን የመጀመሪያ ውጤቷ የሚገናኙበት ሴል ምን ይሆናል ማለት ነው? ኮለም ከፊት ይቀድምና ሮ ይከተላል፣ ቢ3 ይሆናል ማለት ነው። ዘን ቢ3 ብለን ከጻፍን በኋላ አብቱ እንላለን። አብቱ ማለት ሽፍትን ፕረስ እናደርጋለን ኪቦርዳችን 2 ነጥብ መጻፍ ማለት ነው። ያ ማለት ከኤል ቀጣይ ያለችዋን ስንጽፍ ይመጣልናል። ዘን ከቢ3 እስከ ስንት እስከ መጨረሻው ውጤቷ ያ ማለት አይሲቲ እስከ አለበት ድረስ ማለት ነው። አይሲቲ ማን ላይ ነው? ኮለም ኤፍ ላይ ሮስ 3። ስለዚህ ምን ማለት ነው? የሴል ቫልዩ ኤፍ3 ይሆናል። እስከ ኤፍ3 ድረስን ቅንፋችንን እንዘጋና ኢንተር ስንል እንደምትመለከቱት ከ500 ያላትን ውጤት አስቀመጠልን ማለት ነው። ይሄ የመጀመሪያው ሰም የምንሰራበት መንገድ ነው። ሌላኛው ደግሞ ምንድነው የምናደርግ? ሙሉ መጻፍ አንፈልግም ካል ኢኳል ሳይን እንጠቀምና ቀድመን ኢኳል ሳይን ዘን ሰም ብለን ከጻፍን በኋላ ቅንፍን ከፍትና ይሄንን ሮ ምን ማድረግ? ሴሌክት ማድረግ። ይሄን ሴሌክት ስናደርግለት ራሱ ከቢ3 እስከ ኤፍ3 ይልናል። ኢንተር ስንነካ ድምሩን 443 ብሎ ያስቀምጥልናል። ሶስተኛውና ሾርተስት ሜትድ ወይም አጭሩ ሜትድ ደግሞ ይሄንን ሴል እናደርገዋለን፣ ሴሌክት እናደርገዋለን። ሴሌክት ካደረግን በኋላ እዚህ ጋር መጨረሻዋ ሴል ላይ አልት ፕላስ ኢኳል ከኪቦርዳችን ስንነካ አውቶማቲካሊ ሰሙን ያስቀምጥልናል ማለት ነው። እንደምትመለከቱት እዚህ ጋር ምን አስቀመጠልን? ሰሙን ሴሌክት አደረግ አልት ፕላስ ኢኳል እንነካለን። 3 መንገድ። የመጀመሪያውን ሴል በዚህ መልኩ ድምሩን ካስቀመጥን በኋላ ይሄን ማድረግ ነው የሚጠበቅብን። እዚህ ጋር ኦቨርሌይ ስታደርጉበት እቺ ፕላስ ሳይን ስትመጣ ዳብል ክሊክ ማድረግ ወይም ደግሞ ዳብል ክሊክ አላደረግም ካላችሁ ድራግ አድርጎ መሳብ። ነገር ግን ድራግ አድርገን ስንስብ ሌላ ራስ ምታት ስለሆነ ቀጥታ ምን ማድረግ? ዳብል ክሊክ ማድረግ። ስለዚህ ድምራችን በቀላሉ በዚህ መልኩ ምን አደረግ? አስቀመጥ ማለት ነው። አንድ ሰራን፣ ሌላው ምኑ ሰራ? ኤክሴሉ ራሱ አውቶማቲካሊ ቁጭ አደረገልን ማለት ነው። ወደ አቬሬጅ እንቀጥል። አቬሬጅም በተመሳሳይ ምንድነው የምናደርግ? ኢኳል ሳይን ዘን ምኑን እንጽፋለን? ፋንክሽኑን እንጽፋለን ማለት ነው። አቬሬጅ ጀምሮት ይመጣል። ሲመጣ ክሊክ አድርጎ እዚህ ጋር አቬሬጅ ካልን በኋላ ቅንፉ ተከፈተ። ከየት እስከ የት? ከኮለም ቢ ሮ 3 ዛት ሚንስ ከቢ3 ሀብቱ እስከ ስንት? እስከ ሰሙ ድረሳል። እስከ ኮለም ኤፍ3 ኮለም ኤፍ3 ቅንፋችንን እንዘጋለን፣ ኢንተር እንላለን። አቬሬጅ ያስቀምጣል ማለት ነው። ዘን ዳብል ክሊክ እናደርጋለን። አንድ ሰራን። ሁሉን ራሱ አውቶማቲካሊ ምኑን ይሰራልናል? አቬሬጁን ይሰራልናል ማለት ነው። ወደ ግሬድ እንምጣ። እንግዲህ ግሬድ ማለት ምንድነው? ከዚህ በላይ ካመጡ ኤበልልኝ፣ ከዚህ በታች ካመጡ ለምሳሌ ከ90 እስከ 100 አቬሬጅ ያመጡትን ኤበላቸው፣ ከ80 እስከ 90 ቢ፣ ከ70 እስከ 60 ሲ እያልን የምናስቀምጥበት ተማሪዎችን ኤቢሲ ብለን መክፈል ኤ ቶፕ ቢ ምናምን እያልን መክፈል ስንፈልግ የምንጠቀመው ነው። ስለዚህ ግሬድ እና ራንክ ለመስራት በፊት መስራት ይጠበቅብናል። አቬሬጅ ዘን አቬሬጅ እናደረግን። አቬሬጅ ከሰራን በኋላ ግሬድ ስንሰራ ኢፍ ፋንክሽን እንጠቀማለን። ነገር ግን እንደተለመደው ምንም ነገር ከመስራታችን በፊት ኢኳል ሳይን ከፊት ይቀድማል። ዘን
ኢኳል ሳይን ካልን በኋላ ኢፍ ፋንክሽን እንጽፋለን። ከፋንክሽን በኋላ ሁሌም ብራኬት እንከፍታለን። ብራኬት ከፈትን በኋላ አቬሬጅ ያለ ማን ላይ ነው? ኮለም ኤች ላይ ሮ 3 ላይ። ስለዚህ ኤች 3 ይህ ማለት ነው የኤች 3 ቫልዩ ዘን ግሬተር ዛን ኦር ኢኳል ቱ ከስንት ከ90 ከበለጠ ኮማ እናደርግና ዘን ሽፍትን ተጭነን ኮትን ስንጫን ዳብል ኮት ይሆናል። ዳብል ኮት ምን በልልኝ ኤ በልልኝ ዘን ዳብል ኮታችን እንዘጋለን፣ ኮማ እናደርጋለን። አንድ ስቴፕ ጨርስ። ወደ ምን እንሄዳለን? ድጋሜ ወደ ኢፍ ፋንክሽን። ኢፍ ከፋንክሽን በኋላ ቅንፍ እንከፍታለን። ዘን ማን ኤች 3 ግሬተር ዛን ኦር ኢኳል ቱ ከስንት በላይ ካመጡ ከ80 በላይ። ከ80 በላይ ከሆነ ደግሞ ኮማ ሰሚኮለን ምን በልልኝ ቢ በልልኝ ወይም ኤ ማይነስ ቢ ማይነስ እያላችሁ እናንተ እንደምትፈልጉት መጻፍ ትችላላችሁ። ቢ በልልኝ ዘን ኮማ እናደርግና ድጋሚ እናደርጋለን። ኢፍ ፋንክሽን እንከፍታለን። ኢፍ ከፋንክሽን በኋላ ቅንፍ እንደገና ኤች 3 ማለት የመጀመሪያው አቨሬጅ ያለበት ኮለም ኤች 3 ግሬተር ዛን ኦር ኢኳል ቱ ከስንት በላይ ከሆነ ከ70 በላይ ከሆነ ኮማ ሰሚኮለን ምን በልልኝ ሲ በልልኝ ዘን ኮቴሽን ዘጋለሁ፣ ኮማ አደርጋለሁ። ተመልሼ እንደገና ኢፍ ቅንፍ ከፍታለሁ። ከፋንክሽን በኋላ ቅንፍ አለ። ዘን ኤች 3 ግሬተር ዛን ኦር ኢኳል ቱ ከስንት በላይ ከሆነ ከ50 በላይ ልበል እንደፈለግ ከ50 በላይ ከሆነ ኮማ ሰሚኮለን ምን በልልኝ ከ50 በላይ ከሆነ ምን በልልኝ ዲ በል ዘን ኮቴሽን ከፍታ ዘጋለሁ፣ ኮማይን ዘጋለሁ። እንደገና ልመለስና ኢፍ ከ40 በላይ ከሆነ ወይም መቶም ትችላላችሁ ከዚህ በላይ ከሆነ ቅንፍ እንክፈትና ኤች 3 ለዛን 50 ከ50 በታች ከሆኑ ኮማ ሰሚኮለን ኮማ ሰሚኮለን ምን ይበልልኝ ኤፍ ይበልልኝ ወይም ፌል። ከ50 በታች ከሆነ ፌል ይበላችሁ። ፌል ዘን ኮቴሽን እንዘጋለሁ። መጨረሻ ከሆነ ኮታ ያስፈልገኝም ስንት ቅንፍ እንደከፈቱት ቁጥርና 1 2 3 4 5 የከፈትኩትን ያህል ሌፍት ብራኬት ምን አደርጋለሁ ተዘጋለሁ ማለት ነው። 5 ብራኬት 4 ነኝ ዘን 5 ብራኬት ተዘጋ። ይሄን ከዘጋ በኋላ ምንድነው ማለት ከኪቦርዴ ኢንተርን እነካለሁ ማለት ነው። እንደምትመለከቱት እዚህ ጋር ፎርሙላ ያስቀምጥልናል። እኛ እንደምንፈልግ ድጋሚ ኤዲት ማድረግ ከፈለጋችሁ ለምሳሌ ከ90 በላይ ኤ፣ ከ80 በላይ 80 በላይ ቢ፣ 70 በላይ ሲ። ለምሳሌ ሲን አይ 65 በላይ ነው የምፈልግ 70 በላይ አልፈልግም ካላችሁ ትመጡና እዚህ ጋር ታደርጋላችሁ። ይሄን 65 ታደርጋላችሁ፣ ኢንተር ትላላችሁ። ዘን ይሄን ዳብል ክሊክ ስናደርግበት በዚህ መልኩ ቢሲዲዲ እያለ እያንዳንዱን ግሬድ አስቀመጠልን ማለት ነው። ውጤታቸውን የተወሰነ ለምሳሌ እዚህ ጋር የተማሪ ብናሻሽል 99 ባደርግለት ወደ ኤ መጣ 92 አመጣ ማለት ነው። የሲ ያመጡት እዚህ ጋር ለምሳሌ ይሄንን 100 ባደርገው 79 አቨሬጅ ምንም አልጨመረም። እናንተ እንደምትፈልጉት ይሄን 80 እናደርግ። እንደምትመለከቱት እዚህ ጋር እዚህ በቀየርን ቁጥር አውቶማቲካሊ ሰው ይቀየራል፣ አቨሬጁ ይቀየራል፣ ግሬዱ ይቀየራል ማለት ነው። ለምሳሌ እዚህ ጋር የተማሪ ዲ ያመጡ ተማሪዎች አሉ። እዚህ ጋር ይሄን 29ን 98 ባደርግለት እንደምትመለከቱት ከዲ ወደ ሲ ሄደ። 53ን 85 ባደርግለት እዚህ ጋር 77 ሲ ነው ስቲል ነው። ይሄን 7ን በቀና የምናደርገው ወደ ቢ መጣ ያን እኛ እዚህ ጋር ስናስተካክል ስህተት እንኳን ቢኖርብን ተመልሰን ሰም አቬሬጅ ግሬድ እንደገና በአዲስ መስራት አይጠበቅብንም። አንድ የፎርሙላ ሴት ስላደረግለት ራሱ ኤክሴሉ አውቶማቲካሊ ያስተካክለልን ይሄዳል ማለት ነው። በዚህ መልኩ ግሬድ ከሰራን በኋላ ሌላው የሚቀርን ምንድነው ራንክ መስራት ወይም ካልኩሌት ማድረግ ነው። እንግዲህ ቅድም እንዳልኳችሁ ራንክ እና ግሬድ የሚሰራው ሁሌም አቬሬጅ ባለበት ኮለም ወይም በአቬሬጅ ቫልዩ ነው ማለት ነው። ስለዚህ ይሄን ለመስራት ሁሌም ኤክሴል ላይ እንደተለመደው ኢኳል ሳይን ከፊት ይቀድማል። ዘን ኢኳል ሳይን ከጻፍን በኋላ የምንሰራው ምንድነው አሁን ራንክ ስለሆነ ፋንክሽናችን ራንክ ነው። ራንክ ብለን ከጻፍን በኋላ ከፋንክሽን በኋላ ሁሌም ብራኬት አለ። ዘን የመጀመሪያ ኢንዴክሳችን ማን ነው
አቬሬጁ ያለበት ዛት ሚንስ ኮለም ኤች ሮ 3 ኤች 3 ይሆናል ማለት ነው። ኤች 3 ካደረግን በኋላ ኮማ እናደርግና አሁን የቫልዩ ምንድነው ራንክ ለመስራት እንደ ኢንዴክስ ወይም ሪፈረንስ እንጠቀምበት ቫልዩ ነው። ዘን ኤች ላይ ከኤች 3 እስከ ኤች 15 ድረስ ያሉትን ተማሪዎች ወይም ሰዎች ምን አድርግልኝ ከደጅ አውጣልኝ ማለት ነው። ሰም ሲሆን ሆሪዞንታል ተጠቀም፣ ራንክ ሲሆን ደግሞ ቨርቲካሊ ምን ላይ አቬሬጅ ላይ ቨርቲካሊ እንጠቀማለን ማለት ነው። ስለዚህ ከኤች ሁሌም ራንክ ስንሰራ በቫልዩ ያ ማለት በኮሎም እና በሮ መካከል ምን ያስፈልገናል? ዶላር ሳይን ያስፈልገናል። ኤች ዘን ሽፍትን ዘን ዶላር ሳይን ማለት ሽፍት ፕላስ 4 ማለት ነው። ዶላር ሳይን ማለት ሽፍትን ተጭነን 4 ዘን ኤች ምንድነው? ኮለማችን ነው ማንቀረን ሮዋችን ስንት ነው? 3 ኤች ዶላር ሳይን 3 አፕቱ እስከ ስንት? እስከ ኤች ዶላር ሳይን 15 ኤች ኮለም ኤች ዘን ዶላር ሳይን ሽፍት ፕላስ 4 ያ ማለት ሽፍትን ተጭነን 4ን መንካት ዘን እስከ ስንት? እስከ ኤች 15 አያችሁት? አውቶማቲካሊ ይሄን ቨርቲካል ሮ ሴሌክት አደረገልኝ ዘን ቅንፌን እዘጋለሁ ኢንተር ስል በዚህ መልኩ ይሄ ኤ ያመጣው ልጅ ነው አንደኛ ነው አለኝ። ዳብል ክሊክ አድርግ ይሄን እዚህ ጋር በቅደም ተከተል ከ1 እስከ 15 ያስቀምጥልኛል ማለት ነው። ተመሳሳይ ውጤት ካለ እነሱን ተመሳሳይ ያደርጋቸዋል። ለምሳሌ ሁለተኛው እዚህ ጋር ነው፣ ሶስተኛው እዚህ ጋር 3 81 ተመሳሳይ አቨሬጅ ያመጡ ስላሉ 3 አደረጋቸው ዘን አራተኛውን ይዘለዋል። ምክንያቱም 3 ተመሳሳይ ኦቨርላፕ የሆነ ስላለ ማለት ነው። ለምሳሌ ይሄን ብናስተካክለው 87 ማደርገው እንደምትመለከቱት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ 6 7 8 9 10 11 12 13 እያለ እያንዳንዱን ተማሪዎቻችን ስትናቸው 13 ስለሆኑ ያለምንም ስህተት ያለምንም ልፋት በቀላሉ አውቶማቲካሊ ካልኩሌት አድርጎ ይሰጠናል ማለት ነው። ራንክ በዚህ መልኩ እዚህ ጋር ሚን ማለት ምንድነው? ይሄ ተማሪ ለምሳሌ በአምስቱ የትምህርት አይነት ምን ያህል ዝቅተኛ ውጤት አመጣ የሚለውን እንዲህ ብለን አይተን አልተሳሳትኩ እያልን ዳግም ክሮስ ቼክ ማድረግ ከምንሞክር ኢኳልቱ ዘን ሚኒመም ቅንፍ እንከፍታለን። ሚን ነው ፋንክሽኑ ከስንት እስከ ስንት? ከቢ3 እስከ ኤፍ3 ያለውን ከቢ3 ማለት ከመጀመሪያው ኮለመን ሮ ከመጀመሪያው ኮለመን ሮ ዘን እስከ መጨረሻው እስከ አይሲቲ እስከ ኤፍ3 ድረስ አፕቱ ኤፍ3 ብለን እንጽፋለን። ኢንተር እንላለን። ከዚህ ሚኒመሙ 87 ነው። ዋት አባውት ማክሲመሙ እስካልን ደግሞ እናደርጋለን ኢኳልቱ እንጽፋለን። ዘን ማክስ ቅንፍ እንከፍታለን ከፋንክሽን በኋላ ከስንት እስከ ስንት? ከቢ3 አፕቱ ኤፍ3 ድረስ ማክሲመሙስ ስንት ነው? ለምሳሌ ይሄ በጣም ትንሽ ዳታ ስለሆነ በጣም ሂጅ ዳታ ቢኖረን እያንዳንዱ እንደዚህ ማኑዋሊ ከምንፈልግ በዚህ መልኩ በቀላሉ ከፍተኛ ውጤቱ 100 ነው፣ ዝቅተኛው 87 ነው፣ ይሄ ቶፕ ተማሪ ነው ብለን ጀጅ ማድረግ ወይም ኮንክሉድ ማድረግ እንችላለን ማለት ነው። ይሄን ከጨረስን በኋላ እዚህ ጋር ዳብል ክሊክ ስናደርግበት እንደተለመደው ሁሉን አውቶማቲካሊ ሁሉንም ተማሪ አስቡት። ለምሳሌ እዚህ ጋር እኔ ለሳምፕል 13 ተማሪ ነው የጻፍኩኝ። ነገር ግን ተማሪዎቻችን 150 80 60 ቢሆኑ በቀላሉ አንድ ከሰራን በኋላ አውቶማቲካሊ ሁሉን አስቀምጠልን ማለት ነው። ማክሲመሙም በተመሳሳይ እዚህ ጋር እንመጣና የጂብራውን ሴሌክት እናደርጋለን። ዘን ፕላስ ሳይንን ክሊክ ስናደርግ ዳብል ክሊክ ስናደርግበት እንደምትመለከቱት ከፍተኛ ውጤታቸውን ያስቀምጣል ማለት ነው። እንበልና የሆነ ተማሪ ተሳስቶበት አሁንም አይ ይሄ ቲቸር እኮ ተሳስቶብኛል ስለዚህ ውጤት ያደለም ካል 87ቱ በስተት ነው 97 ነው ብለን ከሞላን እንደምትመለከቱት ሰሙ፣ አቨሬጁ፣ ግሬዱ፣ ራንኩ፣ ሚኒመሙ፣ ማክሲመሙ ኤቭሪቲንግ አውቶማቲካሊ ያስተካክልናል ማለት ነው። በዚህ መልኩ ተማሪዎቻችን ፕራክቲስ ማድረግ እንችላለን። እኛ የራሳችን ፕራክቲስ ማድረግ እንችላለን። ውጤታችንን በቀላሉ ያለምንም ስህተት ያለምንም ኢረር መስራት እንችላለን ማለት ነው። ይህ ቪዲዮ በትንሹም ቢሆን ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።